ዛሬ በሰሜን ተራራ አካባቢ ከሚነገሩ እጅግ በጣም አስደናቂ ከሆኑ ታሪኮች መካከል አንዱን ነው ልነግራችሁ የፈለግኩት። እንግዲህ ከሰሞኑ አንድ ዜና ሰምተናል። የዋሊያ አይቤክስ ህልውናው አደጋ ላይ እንደተጋረጠና የመጥፋት አደጋ እንደገጠሙ የተለያዩ መረጃዎችን ሰምተናልና ስለ ዋሊያ በጣም አስደናቂ የሆነ ነገር ልነግራችሁ የፈለግኩት። እንግዲህ እንደሚታወቀው በሰሜን ተራራ ከሚገኙ ብርቅዬ እንስሳት መካከል አንዱ ዋሊያ ነው። ከዋሊያ ጋር በተገናኘ እጅግ በጣም ብዙ አስደናቂ ትምህርቶችና ታሪኮች አሉ። እሱን እንገራችሁ። እንግዲህ እዛ አካባቢ ላይ ያሉ የበቁ አባቶች እንደሚናገሩት፣ እንዳስተማሩት፣ እንደሚያስተምሩት ዋሊያ ምድር ላይ የነበረ እንስሳ አይደለም። እንግዲህ አባታችን ቅዱስ ያሬድ አክሱም ላይ ሆኖ ለአገልግሎት በሚተጋበት ዘመንና ከአክሱም ተነስቶ ወደ ሚትጎጎ ወደሚባለው ሰሜን ተራራ ውስጥ ወደሚገኘው ክፍል ሲመጣ ይዟቸው የሚመጣውን ወይም ከአክሱም ወደ ሰሜን ተራራ ይዞት የሚመጣቸውን መጻሕፍት እና ሌሎችም ነገሮችን መገልገያዎቹን የሚሸከምለት እንስሳ ይፈልግ ነበር እና እግዚአብሔር አምላክን እንደጠየቀው እግዚአብሔር አምላክም ከገነት ዋሊያን እንዳዘዘለት የቅርብ አገልጋዮቹ እንዲሆኑ እንዳዘዘለት አባቶች ይናገራሉ። በዚህ መሰረትም እንግዲህ ዋሊያ ወደ ምድር የመጣው በቅዱስ ያሬድ በተነሳበት ዘመን እንደሆነ አባቶች ያስተምራሉና ከገነት ቅዱስ ያሬድን ለማገልገል ወደ ምድር እንደመጡ ከአክሱም እስከ ሰሜን ተራራ በነበረው ጉዞ ላይ እንዳገዙት እስከ ተሰወረበት ጊዜ ድረስም እዛው አካባቢ ላይ ሆነው ለአባታችን ለቅዱስ ያሬድ ይታዘዙትና ያገለግሉት እንደነበረ በስፋት አባቶች ያስተምራሉ ማለት ነው። እሱ ብቻ ሳይሆን እንግዲህ የሚያስደንቀው ነገር ምንድነው? አሁንም ድረስ እንግዲህ ዋሊያ ቦታው ላይ አልጠፋምና ቦታው ላይ ያሉ አባቶች የበቁ አባቶች እንደሚያስተምሩት አካባቢው ላይም በደንብ የተመላለሳችሁ ገዳማቶቹን የምታውቁ ሰዎች ይህ መረጃው ሊኖራችሁ ይችላል ብዬ አስባለሁኝ። ቦታው አምሳለ ብሔረ ሕያዋን የሚባል ቦታ ነው። ብሔረ ሕያዋን ያሉ ቅዱሳን አባቶች የሚወጡበት የሚወርዱበት የሚጎበኙት ስፍራ እንደሆነ ይነገራልና አባታችን ቅዱስ ያሬድም እዛ ቦታ ላይ እየተገለጠ የሚያስተምራቸው አባቶች እንዳሉ ይነገራልና የቅዱስ ያሬድ ገዳም ቦታው ላይ እንዳለ ይታወቃል። ቅዱስ ያሬድ የሚጎበኘውን ቦታ እንደሆነ ይታወቃልና አሁንም ድረስ የቅዱስ ያሬድ በረከቱ ቦታው ላይ ስላለ እነዚሁ ዋሊያዎች ያንን ቃል ኪዳን በማሰብ የመጡበትን ቃል ኪዳን በማሰብ በዛ ቦታ ላይ ተከማችተው እንደሚኖሩና እንደሚገኙ ነው አባቶች የሚያስተምሩትና እንግዲህ ዋሊያ አይቤክስ ሌላ ቦታ ላይ የለም፣ እንደሚታወቀው ብርቅዬ ነውና ከዛ ቦታ አንስተው የተለያዩ ቦታዎች ላይ ዝርያውን ወስደው ለማራባት የተለያዩ ሙከራዎች ተደርገዋል። ግሪክም ወስደው ለማራባት ሙከራ አድርገዋል። በንጉሥ ኃይለ ሥላሴ ዘመንም ከዛ ወስደው አዲስ አበባ ላይ አምጥተው ለማራባትም ቤተ መንግስት ውስጥም እንዲራቡ ለማድረግ ብዙ ሙከራዎችና ጥረቶች ተደርገው አልሆነም። ከሰሜን ተራራ ሲወጡ ዋሊያዎቹ ሰርቫይቭ ማድረግ አይችሉም፣ ይሞታሉ። እሱ ነው የገጠማቸው። ግሪክን በወሰዷቸው ሰዓት፣ አዲስ አበባን ባመጧቸው ሰዓት፣ የተለያየ ቦታ ላይ ሊወስዷቸው ሙከራ ባደረጉበት ሰዓት እና ይህንን አካባቢ ላይ ያሉ አባቶች የሚያብራሩት ምንድን ነው የተፈቀደላቸው ቅዱስ ያሬድንና የቅዱስ ያሬድን አገልጋዮች እያገለገሉ ሰሜን ተራራና እዛ ቦታ ላይ ብቻ እንዲኖሩ ስለሆነ ከዛ ቦታ ውጪ መኖር ስለማይችሉ ነው ብለው ቅዱስ ያሬድ አካባቢ ገዳሙ አካባቢ ያሉ አባቶች ያስተምራሉ። ሰሜን ተራራ ላይና ዋሊያ ተራ እንስሳ ብቻ አይደለም። በቤተ ክርስቲያናችን ውስጥ ባሉ አንዳንድ አባቶች የሚነገረው በተለይም ሰሜን ተራራ ውስጥ በተለይም ደግሞ ሰሜን ተራራ ውስጥ ያሉ ገዳማቶች ውስጥ ያሉ አባቶች ይህንን ታሪክ ይናገራሉ ስለ ዋሊያ ማለት ነውና እንግዲህ እንደ ቃል ኪዳኑ ዝርያቸው ይጠፋል ብዬ አላምንም። ግን ደግሞ በሰውኛም ጥበቃ ማድረጉ አስፈላጊ ስለሆነ ጥበቃ ቢደረግላቸው መልካም ነው ላለሁኝ። ግን ይህንን ታሪክ ይህንን መረጃ እንድታውቁት ስለፈለግኩ ነው ያካፈልኳችሁ።